ጌም ማንን ሀኒን ማነት አለች አንዳን የምትባል እሷስ ፋሚሊ ያላት እንደው ትሮጥባቸዋለች ደህና አድርጋ። የኔዎቹ እኮ ብዙም አይሄዱ ስለሆኑ የነበረው ደምቆ ገብቶኛል እንጂ መጀመሪያ ምን አለ በወጣው እግዚአብሔርን ከማን ጋር እና እኔስ በላሁት እንጂ ረገጥኩት መሰለህ እንዴ? አሳደገሽ እንጂ በደለሽ ገደለሽ እንዴ? ምግብ አላለኝም። ጋይስ በደንብ ታብታብ አድርጉ። ቤተሰብ ታብታብ መድኃኒዓለም ወይ ወይ የወር ያለ ያሰኝሽ ለገሰ ግን ታዝብሽ ነው። ባለፈው መጥቼ ፑሽ አደርግልሻለሁ ብለኸኝ ጠፋ። አንቺ ታቋርጫዋለሽ። እሺ ገና እኮ ነው ቆንጂት። አይ እንዳትረሹ ብዬ ነው። እኔማ እያወቅሽ እንደማትወስጂ ነው ብዝረሹ በዬ በምን እምቢ አለኝ። ታው ለገሰ ታው እና ሌቭል 16 በምን ደረስክ? አሁን እዚህ ነህ። ወደ ዛፍቴ ነው እንጂ እዚህማ እምቢ ይላል። ቆይ ዝምተኛ ሆኝባችሁ አያፍላ ፍቅር ምንድን ነበር ማድረገው ከዚህ በፊት? የኔ ወሬ በዝቶ ነው እባክሽ። ዝምተኛ ሆን ይሻላል። ታዲያ ምን አውቃለሁ እንደዛ እያሉ ዛሬ እሷ ስለተናደደች ላረጋጋት ብዬ ነው እኔ ዝም ያልኩት። ብሎ ስትናደዱ ሂዱ ወይ አትብዛዥ እንጂ ምንድን ነው? እንብላሽ እንብላ ወይ አትብዛዥ ወያ ስታብታብ አድርጎ ማናቸውጓችሁ እንዴት ናችሁ? ብቻ በጣም ብዙ ቴክስት ስለሆነ ፊት ለፊት ያለው ነው እየመለስኩ ያለሁት። እንብላ ስጨርሺ ነው ህዝቡን የምትይው። አልኳችሁም ለውጥ የለውም። ለማይበሉት ነገር ስሜትሽ ረሀብ ለቀቀብሽ ወይ? ጠጉሬን ታጥቤ ምናምን የገባሁትን እርቦኛል። እግዚአብሔር ታበላ ገባ እንዛም ጨጓራ ነው። አዲስ የምንሽም ነው እዚህ ስላልፈልፍ ለራሴ አንጨቆርቱ። እሺ ቆንጂት ምን አገባችሁ? ምን የሚያበላኝ የሚያጠጣኝ ራሴ እንቸገራችሁ እንዴ? ሌላ ሰው ልጠሪ ነው የሚመስሉት አባወል እና እንኳን ምን የሸመተ ያረሰ አይሽልሽም ማለት ነው። ጭንቀት አዎ ማን ነበረ የሚለው? ቆይ አካውንትን ጠፋሽ እዛ ያልከልጅ በልታ ነው የገባችሁ። ለምን ትበላለች?
አንቺ አባይም እንዳሉሽ በልታን የገባችሁ ለምን ትበላለች? ልጆች የታየሽ መብላት ትበላለች። በአባይ ኑሮ አለቀ። ምንም መሰራረት አልኩ። እንዴም ተዋውቀናል። ለነገሩ አንቺ ነገ ደውልልሻለሁ። እግዚአብሔርን የምሬ ነው። ምን ማለት ነው? ሆዴን ብቻ እያልኩ እኔ ሳላወራቸው አልተቀመጥኩ። አዲስ ትግስቴን አትፈታተኑ። መልሽልኛ። እንትን ነው የለሁም እዛው ለቅቅ ያለ ለዛ ነው። በልቼ ከጨረስኩ በኋላ ነው በቃ ስበሽ ቢ ምናምን የምትሉኝ ቅድም አትሉኝ። ምግብ ትወዳለሽ? ምግብ እወዳለሁ በይ። ባለፈው ያቡ እያወራች ብታያት እግዚኦ ማድነቅ ስታስቀን ስለ እኔ ምግብ ነው። እኔ አደባባይ ወጥቼ ስለበላው ነው እንጂ ብዙ ምግብ ወዳሉት እኔ አደባባይ ስለወጣ ያቡማ ይዛኛለች በምግብ። ያቡ ደግሞ አፈታም የሆነ ነገር ከያዘች በጌታ በኢየሱስ ስም እውነት ግን እግዚአብሔርን ያኔ እኔ እንደዛ ገብቼ ባላደርግ ኖሮ አልሞትም እዛው በነበረ አዛ ነው እኮ ያው የነበረው ሁኔታ። ግን ያው ያንቺን በዛ በይ ያንቺ ግን ገባ እና ምን ላድርግ? ተባት ሆዷን እንዴት እንደምትወድ ሆዷን እግዚኦ ምን ያደርጋል? ቢያንስ ትእዛዝ ማክበር አለብሽ። የምን ትእዛዝ? የትንሽ ዝር ላይ ብላ ልናገርም። ተው እንጂ ሀኒን ቀጠቀጧታ። ይኸው ወይኔ እህቴን ጥያት ወጥቼ እንደው በመቤት ስም ምንድን ነው ጦሲያው ገብታ እኔ እኮ ብልካልኝ ምን ነው ባልተቀበልኳት ኖሮ እግዚአብሔርን እየተቀጣችለች። ምን ቀጧት? እሷ ደግሞ ቅጣት እምቢ ማለት አትወድም። ማርያም የባለፈው ነገር ምንድን ነው? ማርያም እምቢ አትልም። እናገባት ማናት? ሀኒ አውቃታለሁ እኔ። አይኔ እንጃ። ኮልጌት ፊቷን ተቀብታለች ማለት ሙሉ ፊቷን ነው ኖርማል ዝም ብላ ስታባበል። እስኪ በዚህ አካውንቴ እንደ አካውንቴ ጋር ገብታችሁ ከላይ ቀስተ ምልክታለች። እሷን እየነካችሁ አካውንት አንድ ላይ የሆኑት ኮፒ ሊንክ ሙሉ ፊቷን የቀባችሁ። እስቴና ቦቸር አንድ ላይ ከሆኑማ በምንም እኮ አትቻቸው ሆኖች አይኗ አካባቢ እንጂ እሱማ እኮ አለም እኮ ነው የሚናት አይኗ አካባቢ ብቻ ቢላ አካባቢ ቢሆን እኮ ቢሉኝ እኮ ተቀባል። ሙሉ ፊት እኮ በጣም ይከብዳል። አይቻለሁ ቤቴ። ፈጣሪ ደሸራ አንተን ፈጣሪ እርዳሃኔ ፈጣሪ ረዳኝ። አፈር ቢዛ ነው ያ ነምረት እንዴ በምን አወቅ? አረ ጅል ናችሁ። እግዚአብሔር ታስተ አረ ታይሚንግ ላይ ሀያዊን እያያችሁ ታይሚንግ ላይ ልብ መስጠት አረልባችሁ ይፍረስ። 3000 አሰጧትም ጅል ሲያስጠሉት። ላይ ደግሞ ተቃጣይ ነው እንዲ ያለኝ እግዚአብሔርን እንዲያርጋችሁ ደግሞ ስናገር እኔን ተናጋሪ ታደርጉኛላችሁ። እመቤቴ
ከአዲስ ሰብዬ ሰው